ይሄ ጉዳይ በጣም አጨቃጫቂ ጉዳይ ነው። የ3 ዓመት የሚሊተሪ ሰርቪስ ከ18 እስከ 40 ዓመት ያሉ ሰዎች በኢጎ ምክንያት ያጣናቸው በጣም ብዙ ነገሮች አሉ። ኢጎ እየተሸከማችሁ እየዞራችሁ በበሰሉ ሰዎች አይን ስቱፒድ ሆናችሁ እየታያችሁ እብር ጉዳይ ነው። እቺ ነገር በደንብ አስምረን ነው ማውራት ያለብን። የምትቆጥቡ ሰዎች ማለት ገንዘብ የምትቆጥቡ ሰዎች የሰው ልጅ እንደ መካሪ ሲያደርገን የሚመክረው ነገር ይሄ ነገር ነው። ምንም ጥያቄ የለው። የሆነ ቦታ ላይ የወጥ ውስጥ ስኳር የሻይ ውስጥ ደግሞ ጨው ሆንኩ መሰለኝ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ዛሬም እንግዲህ እንደተለመደው አዳዲስ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እነዛን ቪዲዮዎች እያየን የራሳችንን ምልከታ የማቀርብላችሁ ይሆናል። አዳዲስ ሆናችሁ ለዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ነው ምጋብዝ። ቪዲዮን ላይክ እያደረጋችሁ እንድትጀምሩ አሁን ቀጥዬ የምናገረው ነገር አብዛኞቻችሁን የሚያስደነግጥ ነገር ነው። ነገር ግን ኢትዮጵያ ውስጥ የ3 ዓመት የሚሊተሪ ሰርቪስ ከ18 እስከ 40 ዓመት ያሉ ሰዎች ላይ ቢደረግስ? የሰው ልጅ እኮ እሳት ሲነሳ 10 ሰው ይረዳል፣ ጎርፍ ሲመጣ 24 ሰዓት ይሰራል፣ ሀገር ስትወድቅ ህይወቱን ይሰጣል። ነገር ግን ሰላም ሲሆን አላርም 3 ጊዜ ስኑዝ ያደርጋል። በጣም ነው የሚገርመው። የዓለም ጦርነቶች ለሰው ልጅ በጣም አስከፊ ነበሩ። ሚሊዮኖች ሞቱ፣ ከተሞች ፈረሱ፣ ቤተሰቦች ተበተኑ። ጦርነት ቆንጆ ነገር አይደለም። ነገር ግን የሰው ልጅ ሊተርፍ ሲል የማይታመኑ ነገሮችን በማይታመን ፍጥነት ይሰራል። አውሮፕላን ተፋጠነ፣ ሕክምና ተሻሻለ፣ ፋብሪካዎች ተቀየሩ፣ ሎጂስቲክ ተጠናከረ፣ ቴክኖሎጂ በፍጥነት ዘለለች። ነገር ግን ጥያቄው ለምንድነው የሰው ልጅ ይሄንን አቅሙ ጦርነት ሲመጣ ብቻ የምናየው? ሰላም እያለ ብናረገውስ? ቀጥዬ የምናገረው ነገር አብዛኞቻችሁን የሚያስደነግጥ ነገር ነው። ነገር ግን ኢትዮጵያ ውስጥ የ3 ዓመት የሚሊተሪ ሰርቪስ ከ18 እስከ 40 ዓመት ያሉ ሰዎች ላይ ቢደረግስ? ቆይ ተከተሉኝ። አዎ ከ18 እስከ 40 ዓመት ያለ ማንኛውም ጤነኛ ኢትዮጵያዊ ለ3 ዓመት ቢጠራስ? አንድ ቤት አንድ ልጅ፣ አንድ ቤት 2 ልጅ፣ ከአንድ ቤት ደግሞ አባትና ልጅ። የድሬዳዋ ልጅ መቀሌ ይሄዳል፣ የሐዋሳ ልጅ ጅጅጋ ይሄዳል፣ የአዲስ አበባ ልጅ ጎንደር ይሄዳል፣ የጎንደር ልጅ አፋር ይሄዳል፣ የአፋር ልጅ ደግሞ ወለጋ። እያንዳንዱ ኢትዮጵያዊ ስለ ኢትዮጵያ መስማት አቁሞ ኢትዮጵያን ራሱ ይኖራታል። እናንተ የምታዩትን እያያችሁ ነው፣ እኔ ደግሞ የማይታየውን እያሰብኩ። ሁሉም ወታደር አይሆንም፣ ሁሉም ኢንጂነር አይሆንም፣ ሁሉም በያጅ አይሆንም እና ሁሉም ኮደር አይሆንም። ነገር ግን ሁሉም የራሱን ቦታ ያገኛል። የማሽን እጅ ያለው ማሽን ይማራል፣ የሕክምና ልብ ያለው ሰው ማዳን ይማራል፣ የኮድ አእምሮ ያለው ኤአይ ይማራል፣ የግንባታ አይን ያለው ኮንስትራክሽንን ይማራል። እና አዎ አስፈሪውና ከባዱ ነገር እዚህ ጋር ነው። ሁላችንም ጠዋት 5 ሰዓት እንነሳለን። ስልካችን ይናፍቀናል፣ ቲክቶክ ይናፍቀናል፣ እናታችን ትናፍቀናለች። ከ3 ዓመት በኋላ ግን እናታችሁ እናንተን ታውቃለች። እናንተ ግን ዛሬ የምታውቁትን ሰው አትሆኑ። ምናልባት ኢትዮጵያ ገንዘብ ብቻ አታጣም፣ በየቀኑ ሰዎችን ታጣለች። ኢንጂነር ሊሆን የነበረ ሰው ይጠፋል፣ ዶክተር ሊሆን የነበረ ሰው ይጠፋል፣ ቢውልደር ሊሆን የነበረ ሰው ይጠፋል፣ ኢንቬንተር ሊሆን የነበረ ሰው ይጠፋል። የጠፋው ግን ምናልባትም አንድ ሰው አይደለም። ምናልባት የጠፋው ሙሉ ፋብሪካ ነው። አንድ ድልድይ፣ አንድ የምርምር ማዕከል እንዲሁም አንድ ትልቅ ሆስፒታል ነው የጠፋው። እስኪ አሁን 20 ዓመት ወደፊትን ሄዳችሁ አስቡ። ጥያቄው ከዚህ በኋላ ማን ይገነባዋል የሚለው አይደለም። መልሱ ሁሉም አሉ። ነርሶች አሉ፣ ቢውልደሮች አሉ፣ ኢንጂነሮች አሉ፣ ኮደሮች አሉ፣ በያጆች አሉ፣ ማሽን ኦፕሬተሮች አሉ። ሀገሪቷ ላይ ከባድ አደጋ፣ የመሬት መንሸራተት፣ የመሬት መንቀጥቀጥ እንዲሁም የተለያዩ አይነት አደጋዎች ቢከሰቱ ለሁሉም አደጋዎች መልስ የሚሰጡ ዝግጁ የሆኑ የሰው ኃይሎች አሉን ማለት ነው። ይሄ ነው በሀገር ደረጃ ትልቅ አቅም መገንባት ማለት። እና ከዚህ በኋላ የተሰራውን ድልድይ ስታዩ የመንግስት ፕሮጀክት ብቻ አይደለም። አንድ እናት ያን ድልድይ ልጄን የሰራው ብላ በቁርጠኝነት መናገር ትችላለች። ሆስፒታሉ ህንፃ ብቻ አይሆንም፣ እህቴ የሰራችበት ሆስፒታል ይሆናል። ባቡሩ ብረት ብቻ አይሆንም፣ አባቴ የዘረጋው የባቡር መንገድ ይሆናል። ሰዎች የተወለዱበትን ሀገር ብቻ አይወዱም፣ የገነቡትን ሀገር ይጠብቃሉ። ምናልባት የኢትዮጵያ ትልቁ ፕሮጀክት የህዳሴ ግድብ አይደለም፣ የባቡር መስመርም አይደለም፣ ኤርፖርትም አይደለም፣ ትልልቅዬ ፋክተሪዎችም አይደሉም። ሰው ነው። ሰው ከተገነባ የተቀሩትን ራሱ በስነ ስርዓት ይገነባል። ትክክለኛ ዲሲፕሊን የሚባለውን ነገር ትክክለኛ ዲሲፕሊን፣ ይሄ ሰው ማክበር፣
ሀገር መውለድ ምናምን የሚባሉ ነገሮች ቻሌንጆችን እንደዚህ ልፍስፍስ አለመሆን ቻሌንጆችን መወጣት እንዴት ለሀገር የሚጠቅሙ ፕሮጀክቶች ላይ መስራት እንዳለብኝ የሚገልጽ ነገር ይመስለኛል። ከዛ በመቀጠል ደግሞ እንደ ወንድም እንደ ሴትም እንደ በሀገር ደረጃ ይሄ ለሀገራችን ፕሮቫይደር መሆንን ያስተምረናል ብዬ ነው ማስበው። በብዙ ሀገራት አሁን ሩቅ ምስራቅ ያሉ ሀገራት በዚህ ጉዳይ በጣም ተጠቃሚ ስለሆኑ የችግሮቹ እንኳን ቢመጡ ችግሮችን ተጋፍጦ ማለፍ የሚችል ዜጋ ይሆናል ብዬ ነው ማምነው። የራሳችሁን ሐሳብ በነጻነት ኮሜንት ማድረግ እንዳትረሱ። አዳዲስ ሆናችሁ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ነው ምጋብዛችሁ። ቀጣይ ቪዲዮ እንግዲህ በጣም ከመሰጡኝ ነገሮች አንዱ ነው። አንዳንድ ቦታ ይሄ በተለያዩ አካባቢዎች የሚገጥሙን ከስራም ከምንም አንፃር ስትዟዟሩ የምታገኙበት አይነት እንትን ነው። አብዛኛው የኢትዮጵያ ዜጋን እኛን ኢጎ በጣም ገሎናል ብዬ ነው ማስብ። በኢጎ ምክንያት ያጣናቸው በጣም ብዙ ነገሮች አሉ። በኢጎ ምክንያት እድገታችን ወደ ኋላ ያስቀራን፣ የመጣልንን ቻንስ ያስቀረን፣ ለራሳችን አለግባብ ይሄ ከልክ ያለፈ ቦታ መስጠት በጣም እኛን ወደ ኋላ ያስቀረን ካሉ ነገሮች አንዱና ወሳኙ እኔ ኩሩ ነኝ ምናምን ብለን የምናስበው ያ ኩራት ለኛ ምንም ነገር ነው የማይሆን። አንዳንድ ቦታም ሄደው በስትክክል ይሄ ኢጓቸውን ገለው ለፍተው ሰርቶ የመጡ ሰዎችን ማየት ትችላላችሁ። አንዱ ነገር ኢጎ በጣም መጥፎ መርዝ ነው ብዬ ነው የማስበው። ኢጓችንን መግደል ስንችል ማደግ እንችላለን፣ ነገያችን የተሻለ ይሆናል። በተለያየ ኃላፊነት ያላችሁ ሰዎች፣ ገና በማደግ ላይ ያላችሁ ሰዎች ምናምን በቃ ምንም ነገር እንደማታውቁ ነው አክት ማድረግ አለባችሁ። ምንም ነገር እንደማታውቁ እዛኔ ነው እድገታችሁ ከፍ እያለ የተሻለ ፖዚሽን ራሱ ልታገኙ የምትችሉ የተሻለ እድገት ራሱ ልታገኙ የምትችሉ ምንም ነገር እንደማያውቅ የሚሆኑ ሰዎች ናቸው በቃ የሚሳካላቸው። እነዚህ ሰዎች ማለት ኢጎ የሌለባቸው ሰዎች፣ ይሄ አጉል አውቃለሁ የማይሉ ሰዎች አይነት። ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። የዩቲዩብ ቻናሌንም ሰብስክራይብ ያደርጋችሁ፣ ያው ቪዲዮንም ላይክ እያደረጋችሁ ማለት ነው። ሌላው ደግሞ ይሄ የብር ጉዳይ ነው። እቺ ነገር በደንብ አስምረን ነው ማውራት ያለብን ይመስለኛል። ገንዘብ የምትቆጥቡ ሰዎች ማለት ከምን ላይ ተርፏችሁ ነው? ማለት እኔ እኮ ብር ካደረ ማለት ነው በቃ ኬክ ነው የሚመስለኝ፣ ይበላሻል ብዬ ነው ማስበው። የማያምረኝ ነገር የለም በቃ በነገር ጉዴ ነው እኮ ማለት እናንተ እኮ መሸለም ነው ያለባችሁ። ነገር እኮ ትልቅ ጥበብ ነው ባይዛው ማለት እንዴት ነው ራሳችሁ የምትገዙት? እንዴት ነው እንደሌላችሁ መሆን የምትችሉት? እኔ እኮ ያንዳንድ ሰው እንዲህ ታርጋችሁ አካውንቱን ስታዩ ፌንት ከኔ እኮ ማነው ጋሽ በላቸው ግቢ ማለት ጥበቃው 2 መሬት አለው ባንክ አካውንቱን ባያችሁ አረ 2 ሚስት ማለት ላይፍ ይሄ ነገር ለኔ ብቻ ይመስለኝ ነበር ጥያቄ የሚሆንብኝ ማለት ነው። እቺ ልጅ የኔ ኮፒ ፔስት ነች በቃ ኮፒ ፔስት ነች በቃ እኔ ሌላ በሴት ማለት ነው በቃ እቺ እንዴት ነው እንደዚህ አይነት ነገር ልታረጉ የሚችሉት? በቃ በጣም ከባድ ነገር ነው። አሁን ላይ አብሶ አሁን ላይ የሆነ ቁጥር በቃ ብዙ ቁጥር እንትናችሁ ላይ ያለ ሰዎች አላችሁ። እንዴት አድርጋችሁ ነው በቃ ይሄ ነገር ለኔም ሁሌ እንደ ጥያቄ ብቻ አንድ ጥያቄ ብቻ አይደለም በቃ 1000 ጥያቄ ነው። ይሄ የሆነች ነገር እንዲህ አርጌ ሲል የሆነ መጥቶ እንቅፋት የሚሆን ነገር አለ ማለት ነው። ይሄንን ነገር እንዴት በምን መልኩ ነው መወጣት የምትችሉት? እንዴት ነው እየተወጣችሁ ያላችሁ? እንዴ ምንድነው እየሆነ ያለው? ግን እኔ በጣም ግራ እየገባኝ ነው ያለው። በቃ እንዴን ይበለኛል ያሳክከኛል ነው ማለት ነው ይሄ ነገር። እንዴት ነው አንድ ቀን ማድረግ አይችልም እንዴ? ቆየኛ ብር ኪሳችን ውስጥ እንዴ በቃ በጣም እኔ የሆነ ሰላም የሚሰማኝ ራሱ የሆነ ብሬ ሲያልቅ ይመስለኛል። በቃ የሆነ የሚበላይ ነገር አለ፣ በቃ የሚያቁነጠንጠኝ ነገር አለ። እስቲ እናንተ እንደዚህ አይነት ነገር የምታረጉ ሰዎች እንዴት አድርጋችሁ እቺን ሲስተም እንደተጠቀማችሁ ለኛም ሹክ በሉ። ምንድነው ንገሩና፣ በቃ ለኛም ንገሩን። እኛም እንደናንተ በቃ እናስቸግራችሁም እኮ በቃ ምንም እንትን የለውም። እኛ ምን ተጠቀማለች? አይ እንዴ ነገራችን ላይ ይሄ ወሳኝ ጉዳይ ነው። እኔ ብዙ ጊዜ በቃ የሰውን ልጅ እንደ መካሪ ሲያደርገኝ የሚመክረው ነገር
ይሄ ነገር ነው። ምንም ጥያቄ የለውም። የሆነ ቦታ ላይ የወጥ ውስጥ ስኳር የሻይ ውስጥ ደግሞ ጨው ሆንኩ መሰለኝ። እንዲች አድርገው ጭጭጭጭ ብለው ከህይወታቸው ይው አስወጡኝ። እሳይ አሁን ደግሞ ቦታዬን ጠንቅቄ አውቄያለሁ መሰለኝ። ህይወታቸው ውስጥ ያለው ሰዎች ሁሉ ተመችቻቸዋለሁ። ምን ለማለት ፈልጌ ነው? ቦታሽን ወቂ። የሆነ ቦታ መረርሽን ያሉ እንደሆነ የሆነ ቦታ ደግሞ ያላንቺ ህይወት የማይጣፍጥላቸው ሰዎች አሉ። ይመችሽ። እስከዛች ጫፍ ድረስ ጉዳይን አደረስክ ማለት ላንተ ያለህን ባሉ ወደቀ ማለት ነው። ቦታው የቱ ጋር ነኝ ብለህ ስታስብ በቃ ሂድ እስክትባል መጠበቅ የለብህም። በቃ መሄድ ቆሰው በቃ እንዴ ምንም ሌላ ድርድር እኮ የለውም። በቃ እዚህ ጋር አንተ ራስህ አንተነትን ማስከበር የምትችልበት ቦታ ነው። በቃ ያቺ ሞመንት ማለት በቃ ልትባል የሚገባበት ቦታ ነው። ስለዚህ እንደ ሂድ ተባልክ ማለት ያቺን ለት በቁሜ እየሄድኩ ነው እየተነፈስኩ ነው ብለህ ማሰብ የለብህም። በቃ በጭራሽ ነው ማሰብ የሌለብህ። በቃ ያቺ ቃል የወጣችለት አንተ ሞታል። በቃ እኔ እንደዛ ነው ማስበው። ያቺን ሞመንቷን ማለት ነው ቀድመህ ነው ነቅል ማለት ያለብህ። በቃ ቀድመህ ማለት ማንም ነው ያቺን ነገር ልነግርህ የማይገባው። በቃ ስለዚህ እቺን ሞመንት ይሄ ኮንሺየስ ሆነህ መጠበቅ ያለብህ ቦታ ነው። በቃ አንተነትን ይሄ ግሬስህ እንድትጠበቅልህ የምትፈልግ ከሆነ ማለት ነው እቺን ነገር አድርግ። በቃ ቀድመህ ላጥ በል። በቃ ላጥ ነው። እኔ ምቾት ራሱ በጣም ይሄ ኮምፈርት ዞን ውስጥ ራሱ መግባት አለብኝ። ልጁ እንዳለ እዛም አይነት ሲቹዌሽን ከገባ እዛም ችግር አለ። በቃ ሐሳባችሁን በነፃነት ኮሜንት አድርጉልኝ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን እንዳትረሱ። እንግዲህ እስከዚህ ድረስ መጣችሁ ስለምታዩ